ውዶቼ እንግዲህ አብረን የሰራ ነው ያው ይሄንን መስሏል ማለት ነው። እንደዚህ አድርጌበታለሁ። ቸኮላት ፓውደር ካካውት ማለት ነው። እንደዚህ ሁሉንም አድርጌበታለሁ እና ውዶቼ ይሄን ይመስል ነበረ። ሰርታችሁ እንደምትሞክሩት ተስፋ አለኝ። ቸኮላት ፓውደር ይሄ ነው ካካውት ማለት ነው። እና ይሄን ነው ከላይ የነሰነስኩበት። ውስጡን ደግሞ አሳያችኋለሁ። እና የዛሬው ሴታችን ይሄን ይመስል ነበረ ማለት ነው። ከስር እንደዚህ ነው መሀሉ ማለት ነው። እንደዚህ ነው የሚሆነው። ዋው በጣም ነው የሚጥመው እና በጣም አሪፍ ነው ማለት ነው። ያው ብስኩቱን እንደዚህ ማለት ነው እና ማሻአላ ነው። ሰርታችሁ ሞክሩት። እንግዳም ቢመጣባችሁ ወይም እንደዚሁ ለራሳችሁ ለመቅሰስ ምናምን በጣም አሪፍ ነው ላለውኝ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሰዓዳ ዩቲዩብ ተከታታዮች እንዴት ናችሁ? ከኔ ጋር ያለላችሁ አልሐምዱሊላህ አለኩላሉ ሰላም ሁሉ መልካም ነው። እንደተለመደው በሌላ ቪዲዮ ተከስቻለሁ ማለት ነው። ዛሬ ማሳያችሁ ቀለል ያለ ስዊት አሰራር ነው ወይም ኬክ ማለት ነው። ፍሮን ምናምን አይጠይቀንም። ፍሬጅ ውስጥ ብቻ ነው የምናስቀምጠው። እዚህ ጋር ሀሊብ ኒዶ አለ፣ እዚህ ጋር ግሽጣ አለ፣ እዚህ ጋር ድሬም ዌብ አለ፣ ክሬምል ድሬም ዌብ ክሬምል እዚህ ጋር ደግሞ ዝብድ አለኝ ማለት ነው። ይሄ ደግሞ ብስኩት ነው ማለት ነው። አሁን ብስኩቱን እንፈጨዋለን ወይም ቱም ነጭ ሽንኩርት መቀጥቀጫ ካለን በሱ እንወቅጠዋለን ማለት ነው። ወይም በማሽን እንፈጨዋለን። ፈጭተን እንገናኝ። ዝብዳ ሳህን ላይ አድርጋለሁ፣ አቀልጠዋለሁ ማለት ነው። ዝብዳውን ወደ አሰራሩ እንሂድ። እሺ ውዶች፣ ይሄ ዝብዳ በዚህ መልኩ አድርጌያለሁ ማለት ነው። ይሄ ማይክሮዌቭ ውስጥ አድርገውና አቀልጠዋለሁ ማለት ነው። ያው እንደዚህ ማለት ነው ውዶች። ይሄ በደንብ መጠን አለበት ሙሉ በሙሉ ማለት ነው። መፍጨትም ይቻላል በማሽን። እሺ ውዶች፣ እንደዚህ አዘጋጅቼ ጨርሻለሁ። እዚህ ጋር ዝብዳ አለ ያቀለጥኩት ማለት ነው። አደረጋለሁ ሁሉንም ያደረኩት ምክንያቱም መዋሃድ አለበት ማለት ነው። የሚያንስ ከሆነ ሌላ ማዘጋጃለሁ፣ የማያንስ ከሆነ ይበቃዋል ማለት ነው። እሺ እንደዚህ አዘጋጅቻለሁ ማለት ነው። አደርጋለሁ ማለት ነው። ብስኩትን እያደረግን እንደዚህ የተወሰነ በጣም ሳይበዛ ማለት ነው። ከዛ እንደዚህ ነው መሆን ያለበት እና ውዶቼ ይሄው ብስኩቱን እንደዚህ አድርጌዋለሁ ማለት ነው። በትልቅ ሲኒያ ማድረግ ትችላላችሁ። እኔ ግን እንደዚህ ነው ያደረኩት በትልቅ እንትን ማለት ነው ባይሮክስ እና እኔ እንደዚህ አድርጌዋለሁ። አሁን ደግሞ ወደ ክሬሙ አሰራር እንሄዳለን። አሁን እዚህ ጋር ብረት ድስት አዘጋጅቻለሁ። አንድ ኮብ ውሃ እዚህ ጋር አደርጋለሁ። ሀሊብ ኒዶ 2 ማንኪያ አደርጋለሁ ማለት ነው። እንደዚህ ካደባለቅን በኋላ ክሬም እናደርጋለን። ከዛ ክሬም እናደርጋለን ማለት ነው። እንደዚህ ሆኖ ትንሽ ጥደዋለን እሳት ላይ ማለት ነው። አሁን እሳት ላይ ጥደዋለን ማለት ነው። ትንሽ ብዙ ማለት ነው። ከዛ ሌላ ማሰራች እስኪ አሁን እዚህ ጋር ብስኩት አድርጌያለሁ፣ ምንም ያልተደረገ ማለት ነው። ይሄ ግሽጣ ነው። አንድ ግሽጣ አድርጋለሁ እንደዚህ። ከዛ እዚህ ጋር ደግሞ ትንሽ ብዙም ሳይሆን ትንሽ ለብ ብሏል ማለት ነው። ድሬም ዌቡ ማለት ነው እና ሀሊቡ። ከዛ እዚህ ላይ መልሼ እጨምራለሁ። ከዛ
ከዛ ይሄን አሁን ፈጫዋለሁ ማለት ነው። አብራችሁ እሺ። አሁን ያው እንግዲህ ልሟል ይበቃዋል ማለት ነው። ያው እንደዚህ ሆኗል ማለት ነው። አሁን ብስኩት ላይ እናደርጋለን። እሺ አሁን ቀስ እያለን እነዚህ ላይ እናደርጋለን ማለት ነው። እና ይሄው እንግዲህ ውዶቼ አሁን እንደዚህ አድርጌ ጨርሻለሁ ማለት ነው። እና ለአንድ ሰዓት ተኩል ፍሪጅ ውስጥ እናስቀምጠዋለን ማለት ነው። አንድ ሰዓት ተኩል ከአንድ ሰዓት ተኩል በኋላ እናወጣውና ከዛ ቾኮላት ቦርደር ካካዎት እናደርግበታለን ማለት ነው ፎቁ ላይ። ከዛ ስጨርስ ሳረግም አሳያችኋለሁ። የዛሬ ቪዲዮ ይህን የሚመስል ነበር። እስከ መጨረሻው አብራችሁን ስለሆናችሁ በጣም አመሰግናለሁ። ከተመቻችሁ ላይክ ማድረጋችሁን አትርሱ። እንዲሁም ያላችሁን አስተያየት ኮሜንት ላይ አኖሩልኝ። ለጓደኞቻችሁ ሸር አድርጉላቸው። ለሳዳ ዩቲዩብ አዲስ የሆናችሁ ሰብስክራይብ በማድረግ የዩቲዩብ ተከታታይ እንደምትሆኑ ተስፋ አለኝ። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።